Good morning, students. We will see mathematics grade 8 student textbook. Okay, mathematics grade 8 students textbook. ይህንን የስምንተኛ ክፍል ሂሳብን አብረን እያየን ለመሄድ እንሞክራለን። ሁላችሁም በሚገባ ለመከታተል ሞክሩ። ከዚህ ቀጥሎ የምንመለከተው ምዕራፍ 1 ነው። እንመለከታለን። ኦኬ፣ ዩኒት 1 ራሽናል ነምበርስ። ዩኒት 1 ዩኒት ማለት ነው ምዕራፍ 1 ማለት ነው። ይሄ ምዕራፍ 1 ወይም ዩኒት 1 ስለምን ነው የምንማርበት? ስለ ራሽናል ነምበርስ ዋት አር ራሽናል ነምበርስ የሚባለውን በዚህ በዩኒት 1 በሚገባ ለማየት እንሞክራለን ማለት ነው። በሚገባ ተከታተሉ። ለርኒንግ አውትካምስ አሁን የመማር ይሄን ራሽናል ነምበር የመማራችን ውጤቱ ምንድነው ነው? ለርኒንግ ማለት መማር ነው። አውትካም ውጤቱ ስለሆነ ስለዚህ ይሄንን ራሽናል ነምበርስ ስለ ራሽናል ነምበርስ መማራችን የሚመጣው ውጤት ምንድነው ብለን ስንመለከት አፍተር ኮምፕሊቲንግ ዚስ ዩኒት ይሄንን ምዕራፍ ታጠናቀቁ you will be able to ይሄንን ትችላላችሁ ነው። ተማሪዎች ይሄንን ምዕራፍ በሚገባ ተምራችሁ ካጠናቀቃችሁ አሁን ከዚህ በታች የተዘረዘሩትን በሚገባ ትችላላችሁ ማለት ነው። ምን ናቸው? አይደንቲፋይ ዘ ሪሌሽንሺፕ አይደንቲፋይ ማለት ትለያላችሁ ማለት ነው። አይደንቲፋይ ዘ ሪሌሽንሺፕ ሪሌሽንሺፕ ምን ልዩ ግንኙነታቸው አሞንግ ዘ ነምበርስ ሲስተም ነምበርስ በቁጥር ሲስተም ውስጥ ያሉትን ግንኙነታቸው ምን እንደሚመስል እሱን በሚገባ ታያላችሁ። ይሄ ነምበርስ ሲስተም ይባል ደግሞ ምን አለ? ናቹራል ነምበር አለ በኤን ይወከላል ወይም ዲኖትድ ባይ ኤን ሆል ነምበርስ ዲኖትድ ባይ ደብሊው ወይም ደግሞ የሚወከለው ሆል ነምበር የሚወከለው በደብሊው ነው። ኢንቲጀርስ ዲኖትድ ባይ ዜድ ወይም ደግሞ ኢንቲጀር የሚባሉት ደግሞ የሚወከሉት በዜድ ነው። ኤንድ ራሽናል ነምበርስ ዲኖትድ ባይ ኪው ራሽናል ነምበር ደግሞ የሚወከሉት በማን ነው? በኪው ነው። ስለዚህ የነዚህን ግንኙነታቸው ምንድነው የሚለውን በሚገባ ታውቃለህ። መቼ ነው? ይሄንን ምዕራፍ በሚገባ ተምራችሁ ካጠናቀቃችሁ ማለት ነው። ይሄንን ምዕራፍ በሚገባ ተምራችሁ ካጠናቀቃችሁ እነዚህን ነምበር ሲስተም ላይ ያሉትን እንታረጋላችሁ ሪሌሽንሺፓቸውን ወይም ደግሞ ግንኙነታቸው ምን እንደሆነ በሚገባ ትለያላችሁ ማለት ነው። ዲፋይን ራሽናል ነምበርስ ራሽናል ነምበር ምን እንደሆነ በሚገባ ዲፋይን ታደርጋላችሁ ማለት ነው። ታብራራላችሁ። ሪፕሬዘንት ራሽናል ነምበርስ ኦን ነምበር ላይን ኦኬ። በቁጥር መስመር ላይ ይሄ ራሽናል ነምበር የሚባሉትን ሪፕሬዘንት ማድረግ ትችላላችሁ፣ መዘርዘር መወከል ትችላላችሁ ማለት ነው። ኮምፔር ኤንድ ኦርደር ራሽናል ነምበርስ ኮምፔር ማወዳደር ነው። ኤንድ ኦርደር መርደርደር እነማን ራሽናል ነምበር ኮምፔር እና ኦርደር ማድረግ ትችላላችሁ ማለት ነው። ዲፋይን አብሶሉት ቫልዩ ኦፍ ራሽናል ነምበርስ አሁን አብሶሉት ቫልዩ የሚባለው የራሽናል ነምበር አብሶሉት ቫልዩ ምን እንደሆነ በሚገባ ትለያላችሁ። መቼ ነው? ይሄንን ዩኒት በሚገባ ተምራችሁ ካጠናቀቃችሁ ማለት ነው። በሚገባ ተምራችሁ ካጠናቀቃችሁ በኋላ ዲፋይን አብሶሉት ቫልዩ ኦፍ ራሽናል ነምበርስ ይሄንን በሚገባ ታውቃላችሁ። ኮምፒውት ቤዚክ ኦፕሬሽንስ ኦን ራሽናል ነምበርስ ቤዚክ ኦፕሬሽን የሚባሉ አሉ። ምናቸው? እነዚህ ፎር ቤዚክ ኦፕሬሽናል ማትማቲክስ ኦፕሬሽናል ሲስተምስ አሉ። ለምሳሌ ፕላስ፣ መደመር፣ መቀነስ፣ ማካፈል፣ ማባዛት እነዚህ ቤዚክ ኦፕሬሽን የምንሰራባቸው ሲስተሞች ናቸው። ስለዚህ የነዚህን በእነዚህ በመጠቀም ኮምፒውት ቤዚክ ኦፕሬሽንስ ኦን ራሽናል ነምበርስ በራሽናል ነምበር ላይ እነዚህን እንሰራለን ማለት ነው። አፐርሸት አፕሊኬሽንስ ኦፍ ራሽናል ነምበርስ ኢን ሪል ላይፍ ፕሮብሌምስ ራሽናል ነምበር በገሃዱ ዓለም ውስጥ እያሳያለውን ጥቅም አፐርሸት ታደንቃላችሁ እናደንቃለን ማለት ነው። ስለዚህ ይህን ምዕራፍ በሚገባ ተምረን ካጠናቀቅ እነዚህን ሁሉም እናደርጋለን ጥቅሞች ማግኘት እንችላለን፣ ወይም ደግሞ እነዚህ ይህን እውቀት በሚገባ ማግኘት እንችላለን ማለት ነው። አሁን ኬ ተርምስ የሚባሉት እንመለከት። ኬ ተርምስ ቁልፍ ቃላት አሉ። እነዚህን እንመለከታለን ማለት የመጀመሪያው ራሽናል ነምበር ምንድን እንደሆነ አሁን በሚገባ ትኩረት እንሰጥ ያስፈልጋል። ኮምፔሪንግ ራሽናል ነምበርስ ሃው ቱ ኮምፔር ራሽናል ነምበር እንዴት ኮምፔር እንደምናደርግ ኮምፔር ማለት ማወዳደር ማለት ነው። እንዴት ነው ማወዳደር የምንችለው የሚለውን ትኩረት ስጡ። ኦፕሬሽንስ ኦን ራሽናል ነምበርስ እንዴት ነው ኦፕሬት የምናደርጋቸው፣ እንዴት ነው የምንሰራቸው እነዚህን ራሽናል ነምበርን ወይም ራሽናል ነምበርስ እንዴት አድርገን መስራት እንደምንችል እሱን የምንማርበት ነገር ነው። ተርሚኔቲንግ ዴሲማልስ ይባላል ማለት ተርሚኔቲንግ ዴሲማል ምንድን ናቸው ስንገባ በሚገባ እንመለከታቸዋለን። ግን ተርሚኔቲንግ ዴሲማል የሚባል አለ። ሲምፕል ኢንተረስት ነጠላ ወለድ ማለት ነው። በባንክ አገላለጽ ነጠላ ወለድ ይባላል። ኮምፓውንድ ኢንተረስት ድርብርብ ወለድ የሚባል አገላለጽ ነው። እሱን እንመለከታለን። ኦፖዚት ራሽናል ነምበርስ
ኦኬ ተቃራኒ የሆኑ ራሽናል ነምበርስ አሉ። እነሱን በሚገባ እንመለከታለን። ኦርደሪንግ ራሽናል ነምበርስ ሃው ቱ ኦርደር፣ እንዴት ነው ኦርደር የምናደርጋቸው በቅደም ተከተል የምናስቀምጣቸው እንዴት ነው የሚለውን ስለምንመለከት እሱን በሚገባ ትኩረት ሰጥታችሁ ልትቆዩ ያስፈልጋቸዋል። አብሶሉት ቫልዩ ዋት ዘ አብሶሉት ቫልዩ ዋት ዳዝ ዚስ ሚን የሚለውን በሚገባ እንመለከታለን። በመጨረሻም ሪፒቲንግ ዴሲማልስ የሚባሉ አሉና እነሱን በሚገባ ስለምንመለከታቸው እናንተ አሁን ኬ ተርምስ ናቸው። እነዚህን በሚገባ ትኩረት ሰጥታችሁ ልትይዟቸው ያስፈልጋል ማለት ነው። ቀጥታ ወደ ቀጣዩ ክፍል እንገባለን። አስ ኢንትሮዳክሽን አሁን ኢንትሮዳክሽን ነው የምንመለከተው። አስ ኢንትሮዳክሽን አስ ሂውማን ኤክስፒሪየንስ በሰው ልጅ ልምድ ማለት ነው። አስ ሂውማን ማለት ሰው ነው። ኤክስፒሪየንስ ማለት ልምድ ነው። ኒድስ ኤንድ ኖሌጅ ዲቨሎፕድ ምን ኒድ ፍላጎት ነው እና እውቀት ምን ሆነ ዲቨሎፕድ እያደገ መጣ ያድጋል እያደገ መጣ። ዘ ሴትስ ኦፍ ኢንቲጀርስ ዌር ኖት ሰፊሽንት ቱ ዲስክራይብ ዘ ዴይ ቱ ዴይ አክቲቪቲስ ኤንድ ምን አለ ይሄ ኒድ የሂውማን አስ ሂውማን ኤክስፒሪየንስ ኒድስ ኤንድ ኖሌጅ ዲቨሎፕድ ምን ፍላጎትና እውቀት የሰው ልጅ እያደገ በመምጣቱ ምክንያት ዘ ሴት ኦፍ ኢንቲጀርስ የኢንቲጀርስ ቁጥር በኢንቲጀር የምናሰለው ቁጥር ስራ ምን ሆነ ኖት ሰፊሽንት በቂ አልሆነም ማለት ቱ ዲስክራይብ ዘ ዴይ ቱ ዴይ አክቲቪቲስ ያችሁ የቀን ከቀን የዕለት ከዕለት ተግባራችንን በኢንቲጀርስ ብቻ ማከናወን አልቻልንም ማለት ለምን የሰው ፍላጎቱና እውቀቱ እያደገ በመምጣቱ ምክንያት በኢንቲጀር ማስላት አልተቻለም። ኤንድ ዘስ ስለዚህም ኒው ሴትስ ኦፍ ነምበርስ አዲስ የቁጥር ሲስተም ዘ ሴትስ ኦፍ ራሽናል ነምበርስ ዌር ዲቨሎፕድ ምን ራሽናል ነምበር ምን ሆነ ዲቨሎፕድ ሆኗል ማለት ነው። ለምን በኢንቲጀርስ የምናስበው ነገር ሁሉ በቂ ባለመሆኑ ምክንያት ራሽናል ነምበር ሲስተም ነው ዲቨሎፕድ ሆኗል ማለት ነው። ኢኑር ፕሪቪየስ ግሬድስ ምን ማለት ነው ልጆች? ኢኑር ፕሪቪየስ ግሬድስ ማለት ባለፉት የትምህርት ክፍለ ጊዜያት ወይም ደግሞ ባለፉት ክፍሎቻቸው ለምሳሌ እናንተ አሁን 8ኛ ክፍሎች ናቸው 7ኛ 6ኛ 5ኛ እያለ በእነዚህ ትምህርቶች የክፍሎች ምን ተምራቸዋል? you have learned about the sets of ናቹራል ነምበርስ ምን ተምራችኋል? ስለ ናቹራል ነምበርስ ሴትስ ኦፍ ናቹራል ነምበርስ ተምራችኋል። ሴትስ ኦፍ ሆል ነምበርስ ስለ ሙሉ ቁጥሮች ተምራችኋል። ዘ ሴትስ ኦፍ ኢንቲጀርስ ተምራችኋል። ኤንድ ዘ ሴትስ ኦፍ ፍራክሽንስ ስለ እነዚህ ተምራችኋል ማለት ነው። ተምራችኋል። ናቹራል ነምበር በኤን ይወከላል ብያችኋለሁ። ሆል ነምበር በደብሊው ይወከላል። ኢንቲጀር በዜድ ይወከላል። ኤንድ ፍራክሽን በእነዚህ ተምራችኋል ማለት ነው። እነዚህን ተምራችኋል። የት ነው ከዚህ እስካሁን 7ኛ 6ኛ 5ኛ ባሉት የክፍል ጊዜያችሁ እነዚህ ተምራችኋል። ኢንዚስ ዩኒት በዚህ ምዕራፍ ደግሞ የምትማሩት ምንድነው? ኢንዚስ ማለት ኢንዚስ ዩኒት በዚህ ምዕራፍ you will learn about the sets of rational numbers በ8ኛ ክፍል በምዕራፍ 1 ማትማቲክስ ግሬድ 8 ዩኒት 1 ምን የምትማሩት ሴትስ ኦፍ ራሽናል ነምበርስ ስለ ራሽናል ነምበርስ ትማራላችሁ ማለት ነው። ዘ ፎር ፋውንዳሜንታል ኦፕሬሽንስ ኦን ራሽናል ነምበርስ ፎር ፋውንዳሜንታል ኦፕሬሽን ይባሉ አሉ። እነዚህ መደመር፣ መቀነስ፣ መካፈል፣ ማባዛት እነዚህ ፋውንዳሜንታል ኦፕሬሽንስ ናቸውና በእነዚህ ራሽናል ነምበር ደግሞ እንዴት ኮምፒውት ማድረግ እንደምንችል ትመለከታላችሁ። ኤንድ ሳም አፕሊኬሽንስ ኦፍ ራሽናል ነምበርስ ሳም አፕሊኬሽኑ ተግባራውን የራሽናል ነምበር ተግባራ በሚገባ ለማየት እንሞክራለን። ዘ ኮንሴፕትስ ኦፍ ራሽናል ነምበርስ አሁን እሱ ምን የምንመለከት ምዕራፍ 1 ቁጥር 1 የምንመለከተው ሴትስ ኦፍ ዘ ኮንሴፕትስ ኦፍ ራሽናል ነምበርስ እንመለከታለን ማለት ነው። ኢኑር ፕሪቪየስ ግሬድስ ባለፉት ክላሶቻችሁ ወይም ደግሞ አሁን 8ኛ ናችሁ 7 6 5 እያለ ባለፉት ክላሶች ወይም ደግሞ የትምህርት ጊዜያችሁ you have learned about different number system ስለተለያዩ የቁጥር ሲስተም ተምራችኋል ማለት ነው። the sets of natural numbers, the sets of whole numbers and the sets of integer ይህን ተምራችኋል ማለት ነው። ስለዚህ እነዚህ ምን እንደሆነ ደግሞ አጠር አድርገን ለማየት እንሞክራለን። ናቹራል ነምበር ማለት natural numbers which are also called counting numbers ይባላል ማለት ነው።
ካውንቲንግ ነበር። አያችሁ ሌላ ስማቸው የናቹራል ነምበር ምን ነው? ካውንቲንግ ነምበር ነው። አር ነምበርስ ዛት ስታርት ዊዝ ዘ ነምበር 1 and they do not involve negatives fractions or decimals ኦኬ እነዚህን አካቱማል ነው ካውንቲንግ ነበር ይባላሉ ሌላ ስማቸው። ከዛ በኋላ ምን አይዙም? ኔጌቲቭን አይዙም፣ ፍራክሽን አይዙም፣ እንዲሁም ደግሞ ዴሲማልን አይዙም ማለት ነው። you have started counting in your early ages with these sets of numbers እንግዲህ ከታች ጀምራችሁ ይሄንን ቁጥር እየቆጠራችሁበት መጣችኋል ማለት ነው። the sets of natural numbers is denoted by n በn ነው የሚወከለው and it is given by n equals to sets of 1 2 3 4 5 እያለ ይቀጥላል ማለት ነው። የሚነሳው ከስንት ነው? ከአንድ ነው። ናቹራል ነምበር ኦልዌይስ ሁሉ ጊዜ የሚነሳው ከስንት ነው? ከአንድ ብሎ የሚጀምር ማለት ነው። አንድ ብሎ እንደሚጀምር ይሄ ለዚህ ያስፈልገናል። ሁለተኛ ሆል ነምበርስ የሚለውን እንመለከታለን። as the sets of natural numbers was not enough to express the whole idea of counting okay ምን ሆነ? as the sets of natural numbers was not enough to express the whole idea of counting okay በካውንቲንግ ነበር መጠቀም ወይ ደግሞ ናቹራል ነምበር በመጠቀም ስለ ሂሳብ ወይም ደግሞ ስለ ካውንቲንግ በሚገባ ማወቅ ወይም ደግሞ በሚገባ ሙሉ መሆን አልተቻለም ማለት ነው። ስለዚህ the idea of zero was developed ማለት ነው። ምን ሆነ? የዜሮ ሐሳብ አደገና ማን ጨመረ? ሆል ነምበር የሚባል ጨመረልን ማለት ነው። the sets of natural numbers and zero form a new classes of numbers called the sets of whole numbers አያችሁ ምን ፈጠረልን? ዜሮ ተጨምሮ ከናቹራል ነምበር ላይ ከካውንቲንግ ነምበር ላይ ዜሮ ተጨምሮ ምን ፈጠረልን? ሆል ነምበር የሚባል ፈጠረ ማለት ነው። and this whole number denoted by w ነው የሚወከለው therefore w equals to the sets of 0 1 2 3 4 5 እያለ ይቀጥላል ማለት ነው። and observe that በዚህ ምክንያት natural number is the subset of whole number እንዳትረሱ ይሄን ተማሪዎችን በሚገባ ያስፈልጋቸዋል። natural number is the subset of whole number ወይም ደግሞ መቁጠሪያ ቁጥሮች ይባላሉ በአማርኛ natural number whole number ደግሞ ሙሉ ቁጥሮች ይባላሉ ማለት ነው። ስለዚህ ይሄ natural number is the subset of whole number የሚለውን ልትዙ ያስፈልጋቸዋል ማለት ነው። ሶስተኛ ኢንቲጀር ነው። ኢንቲጀር whole numbers were not sufficient in order to represent situations like profit and loss okay whole number ደግሞ ምን አልቻለም አሁን situation like profit and loss profit ትርፍና ኪሳራን መናገር አልቻለም ማለት ነው። ማን ነው? whole number temperature below 0 degree Celsius altitude below sea level etc እነዚህን ቴምፕሬቸሩ ከዜሮ በታች ሲሆን ከፍታ ደግሞ ከባህር ጠለል በታች ሲሆን ይህንን መግለጽ አልተቻለም ማለት ነው። በምን? በሆል ነምበር thus it was obvious to extend the sets of whole numbers by including negative numbers like -4 -3 -2 -1 and the sets of integers denoted by z was formed by combining the whole numbers and negative numbers okay ስለዚህ ማን ተፈጠረ ማለት ነው? the set of integer ተፈጥሯል ማለት ነው። እነዚህ ኔጌቲቮችን እንገልጽ ዘንድ ወይ ፕሮፊት and lose እነዚህን በሚገባ ለመግለጽ ያመቸን ዘንድ ማን ተፈጠረ? ኢንቲጀር ተፈጥሯል ማለት ነው። ኢንቲጀሮች ምን ይዘዋል? ኔጌቲቭንም ፖዚቲቭ ማካተት ማለት በኢንቲጀር በማን ይወከላል? በዜድ ይወከላል። ስለዚህ ለምሳሌ እዚህ ይቀጥላል -4 ብንል እዚህ -3 -2 እያለ ይሄዳል ማለት ነው። ወደ ፖዚቲቭም ይሄዳል ማለት ነው። 0 1 2 3 እያለ እየቀጠለ ይሄዳል ማለት ነው። መጨረሻውን አናገኘውም። የዚህም መጀመሪያ ያለውን አናገኝም ማለት ነው። ስለዚህ ከዜሮ ጀምሮ ወደ ግራም ወደ ቀኝም የሚቆጠር ሴት ኦፍ ኢንቲጀር ዲቨሎፕ ሆኗል ማለት ነው። ፕሮፊት ኤንድ ሉዝ መግለጽ ባችሏል። ቴምፕሬቸር ቢሎው 0 ዲግሪ ሴልሺየስ እንዲሁም ደግሞ አልቲቱድ ቢሎ ሲ ሌቭል እነዚህን መግለጽ እንድንችል አችሎናል ማለት ነው። ኦብዘርቭ ዛት
you have the following relationship between the three given sets of numbers ሪሌሽንሺፕ አላቸው ምን ነው ናቹራል ነምበር is the subset of ምን ይላል whole number ብለናል and whole number is subset of integers ብለናል ማለት ነው ስለዚህ ይህ ሪሌሽንሺፕ እንዳላቸው ልንይዝ ያስፈልገናል ማለት ነው the other one is fractions in our daily life there are quantities that cannot be expressed by the sets of numbers that are mentioned above አሁን ከላይ በተጠቀሱና በዘርዘርናቸው የቁጥር ሲስተም ወይም ደግሞ ነምበር ሲስተም መግለጽ የማንችላቸው ቁጥሮች ደግሞ ገጠሙማል ነው ለምን የሰው ልጅ as human need and knowledge increased ወይም ደግሞ developed ስለሆነ ያደገ ስለመጣ ይሄንን መግለጽ የሚችል ምን ጠፋ እነዚህ ቁጥሮች ጠፍተዋል ማለት ነው ስለዚህ ምን ዲቨሎፕ ተደርጓል ፍራክሽን ዲቨሎፕ ተደርጓል ማለት ናቹራል ነምበር ሆል ነምበር ኤንድ ኢንቲጀር መመለስ ያልቻላቸውን ጥያቄዎች ደግሞ ይመልስ ፍራክሽን ነምበርስ ብሏል ዲቨሎፕ ሆኗል ማለት ፎር ኤግዛምፕል if you divided a bread into 3 equal parts አሁን አንድ ዳቦ ለሶስት እኩል ብትከፍሉ then each part cannot be expressed using integers አሁን ይህንን በመግለጽ አልቻልንም በኢንቲጀርስ መግለጽ አልቻልንም thus it was needed to introduce fraction ስለዚህ ማን ተፈጠረ ፍራክሽን ነምበርስ ወይም ደግሞ ፍራክሽናል ነምበርስ ወይ ፍራክሽን ነምበር ዲቨሎፕ እንዲሆኑ ተደርጓል ማለት ነው fractions are numbers which can be written in the form of a over b ያችሁ a over b ነው የሚጻፉት ማለት ነው ፍራክሽን where a and b are whole numbers they are a and b are whole numbers because fraction በምንጻፍ ብለናል a over b ነው የሚጻፉት ስለዚህ a and b are whole number ናቸው ማለት ነው whole numbers b is not equal to 0 b ደግሞ differ from 0 ከ0 የተለየ ነው ማለት ነው 0 መሆን አይችልም ስለዚህ in the fraction a over b a is called the numerator and b is called the denominator ማለት a over b ነው a ምን ነው numerator ነው b is also denominator ይሄኛው numerator ነው ይሄኛው denominator ነው ማለት ነው ኦኬ operations on fractions ኦኬ አሁን ምን መለከተው ይሄን ነው operations on fractions የሚለውን እንመለከታለን given two fractions a over b and c over d where a b c and d are natural numbers ምን ናቸው these are natural numbers okay natural numbers ናቸው numbers and b and d are differ from 0 b and d are differ from 0 መሆን አይችሉም ማለት ነው 0 መሆን አይችሉም እናቸው ካውንቲንግ ነበር ናቸው ብለናል they are not whole numbers but they are counting numbers ካውንቲንግ ነበር ከምን ነው የሚጀምሩት ብለናል ካውንቲንግ ነበር 1 2 3 እያለ እንደሚቀጥል ከላይ አይተናል ስለዚህ ቢናዲ 0 አይሆንም ብለናል sum of fraction እንዴት ነው የሚለውን ብንመለከት a over b plus c over d እቺ ብንመለከት a over b plus c over d ምን ይሆናል a d እንደዚህ እናደርጋለን ማለት ነው a times d plus b times c over b times d ይሆናል ማለት ነው b times d አድርገን እንሰራለን ማለት ነው እንደዚህ ነው የምንሰራው ስለዚህ a over b plus c over d ቢባል እናደርጋለን ክሪክሮስ እናደርግና a plus a plus ሳይሆን ታይምስ ነው a times d ቆይቅንፍ plus b times c over b times d አድርገን እንሰራለን ማለት ነው
ይህን መርሳት አይጠበቅም። ከርሳን ብዙ ነገር እናጣለንና ይህንን እንዳንረሳ በሚገባን ለማመድ ያስፈልገናል። አንዴ ለመድገም ያክል ኤ ኦቨር ቢ ፕላስ ሲ ኦቨር ዲ ቢሰጠን ኢኳልስ ቱ እናደርጋለን ክሪክሮስ እናደርግና ኤ ታይምስ ቢ ፕላስ ቢ ታይምስ ሲ ኦቨር ቢ ታይምስ ዲ እናደርጋለን ማለት ነው። እሺ ኤ ኦቨር ቢ ማይነስ ሲ ኦቨር ዲ ብንል ደግሞ ምን ይሆናል? አሁንም ክሪክሮስ እናደርጋለን። ኤ ታይምስ ዲ ማይነስ ቢ ታይምስ ሲ ኦቨር ቢ ታይምስ ዲ አድርገን እንሰራለን ማለት ነው። ያችሁት አሁን እቺን ነው የምንመለከታት። ኤ ኦቨር ቢ ማይነስ ሲ ኦቨር ዲ አለ። ኤ ዲ ያችሁ ኤ ዲ ማይነስ ቢ ሲ ቅንፍ ይዘጋል ኦቨር ቢ ታይምስ ዲ ይሆናል ማለት ነው። ኤ ኦቨር ቢ አሁን ደግሞ ምን ፕሮዳክት ኦፍ ፍራክሽን ኤ ኦቨር ቢ ታይምስ ሲ ኦቨር ዲ ብናደርገው ቀጥታ እናዛምዳለን ማለት ነው። ኤሲ ታይምስ ቢ ዲ አድርገን እናስቀምጣለን ማለት ነው። ቢዲ ኤሲ ቢዲ። እሺ አሁን ደግሞ ኤ ኦቨር ቢ ዲቫይድድ ባይ ሲ ኦቨር ዲ ብናደርገው ኤ ኦቨር ቢ ታይምስ ዲ ኦቨር ሲ። እሺ ሲ ዲፈር ፍሮም ዜሮ ስለዚህ ምን ይሆናል? ኤዲ ይሄኛው ኤዲ ኦቨር ቢሲ ይሆናል ማለት ነው። ቢሲ ኤዲ ኦቨር ቢሲ ዲቪዥን ኦፍ ፍራክሽን ኤንድ ሲ ዲፈር ፍሮም ዜሮ ብለናል ማለት ነው። ሲ ዲፈር ፍሮም ዜሮ። እሺ ራሽናል ነምበርስ ዴፊኒሽን ኤ ነምበር ዛት ካን ቢ ሪትን ኢን ዘ ፎርም ኦፍ ኤ ኦቨር ቢ where a and b are integers and b differ from 0 is called rational numbers። እቺው ይሄን በሚገባ ያስፈልጋቸዋል ማለት ነው። ስለዚህ a number that can be written in the form of a over b where a and b are integers and b differ from 0 is called rational numbers። the sets of rational numbers denoted by q በምን ይወከላል? በq ይወከላል ማለት ነው። is defined by a over b a b is the element of integer and b differ from 0። ይሄንን ራሽናል ነምበር ማለት ይሄ ስለሆነ በሚገባው ያስፈልጋቸዋል ማለት ነው። አንዴ እንድገመው a number that can be written in the form of a over b አሁን ራሽናል ነምበር በa over b መልክ የተጻፉ ናቸው። where a and b are integers a እና b ደግሞ ናቸው integers ናቸው። they are integers and b differ from 0 is called the rational numbers. Okay, b differ from 0 always. The sets of rational numbers denoted by q በምን የተወከለው ደግሞ በq ተወክሏል ማለት ነው። defined by q ነው የተወከለው። example 1 example ምዕራፍ 1 ቁጥር 1 ላይ ስንመለከት show that each one of the following number is a rational number። አሁን ራሽናል ነምበር ናቸው ወይስ አይደለም የሚለው አብረን እንመለከታለን ማለት ነው። የመጀመሪያው 1 over 2 ነው። እንግዲህ ራሽናል ነምበር ማለት a over b መልክ የተጻፈ ነው። b differ from 0 የተጻፈ ነው ማለት ነው። እንደዚህ ብሎ ከተጻፉ ነው ራሽናል ነምበር ማለት። ስለዚህ 1 over 2 ምናቸው? this is rational number። እሺ 3 over 2 ይሄም አሁን በኤ ኦቨር ቢ ፎርም የተጻፈ ነው። ቢ ዲፈር ፍሮም 0 ስለሆነ ይሄም አለ ማለት ነው። እንዲሁ ደግሞ
-5/6 -5/6 ስለዚህ ይሄ ምንድነው ራሽናል ነው ምክንያቱም በa/b መልክ የተጻፈ ነው በa/b መልክ የተጻፈ ስለሆነ this is also rational number and 0 is also rational number okay 0 is rational number -1.5 this is also rational numbers because we can write like this 15/10 -15/10 ብለን መጻፍ ስለምንችል this is rational numbers and the other one is -5/6 is rational number as it can be written in the form of a/b ስለተጻፈ this is also rational numbers 0 is 0 rational number yes 0 is rational number since 0/1 means equals to 0 ስለሆነ ይሄ rational number ነው the other one is 0.3 is written in the decimal form but it has rational numbers id 0.3 means 3/10 3/10 ማለት ስለሆነ በሚገባ ይህ ራሽናል ነምበርስ እንደሆኑ ተመልክተናል ማለት ነው።